አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሷድ ዷድ ጧ እና ዟ እንዴት እንደሚሰሩ በአንድ ቅርጽ ነው ማሳያችሁ። ተከታተሉኝ። አንዱን ካሳየኋችሁ ሌላውን መስራት ስለማያስቸግር ማለት ነው። ስለዚህ ወደ ሷድ የፊደል መጀመሪያ ላይ ስትሆን ያላትን ቅርጽ በመጀመሪያ እንመለከታለን። እንዴት ነው የምንሰራት? ይኸው ከመስመሩ በታች ትንሽዬ ዝቅ ትላላችሁ። ከዛ ከርቭ ትሰሩና ትመጣላችሁ። ኸይራን ይህን ካደረጋችሁ በኋላ ከዛ ወደዚህ ትወርዱና እንደገና ወደዚህ ትሄዳላችሁ። አሁን ልብ በሉ የሰራሁበትን ሂደት ከመስመር በታች ትንሽ ዝቅ ብያለሁኝ። ከዛ ወደዚህ መጣው፣ ከርቭ አደረግኩኝ። በዚህ ጋር መጥቼ ከዛ ወደ ላይ ወጣው። ወደ ላይ ከወጣሁም በኋላ እንደገና መልሼ ወደ ታች፣ ከዛ ከዚህ ጋር የሚቀጥለውን ፊደል አስቀምጥኩኝ ማለት ነው። እዚህ ጋር ሙላሐዛዎች አሉ ጥንቃቄ ማድረግ ያለባችሁ ማለት ነው። እሱም ምንድን ነው? እዚች ጋ ያለችውን በደንብ ተከታተሉኝ። እዚህ ጋ ያለው ምንድን ነው? ከርቭ ነው። በዚህና በዚህ ቅርጽ መካከል ያለው ስትራክቸር ልክ እንደዚህ ከርቭ ነገር ነው። እንደዚህ ያለ ወጥ የሆነ ቅርጽ ያለው ከለር አይደለም። እንደገና ደግሞ በዚህ ቃልና በዚች ቃል ልብ በሉ፣ በዚችና በዚህ መስመር ይኸው በዚህ መስመርና እንዲሁም ደግሞ ይሄ በተሰራበት መስመር መካከል ምን አለ? አንግል አለ። አንግል አለ ማለትም ልዩነት አለ። ይሄ መሬት ላይ ተኝቶ አይደለም የምትሰሩት። በዚህ ቅርጽ መሰረት ማንን ትሰራላችሁ ብትባሉ ዷድ ነጥቧን እዚህ ጋር ቁጭ ታደርጋላችሁ። ጧን ደግሞ ስትሰሩ ይሄኛውን ተከታተሉኝ። እዚች ጋር አሊፍን መጨመር ነው። አሊፍን እንጨምርበት። አሊፍ ሲሰራ ነግራችኋለሁኝ። የመጀመሪያ ስትራክቸር ይህን ታደርጋላችሁ። ከዛ መጀመሪያ ከተነሳችሁበት ትመጡና አሊፊቷን ጫር ታደርጋላችሁ። ኸይረን ማን ሆነ ማለት ነው? ጧ የፊደል መጀመሪያ ላይ ሲሆን የሚኖራትን ቅርጽ መሰለ ማለት ነው። እንደገና ማንን ልንሰራ ነው? ዟ አንድ ነጥብ እዚች ጋር እናስቀምጣለን። ጨረስን ማለት ነው። ሷድ ዷድ ጧ ዟ የፊደል መጀመሪያ ላይ ሲሆን የሚኖራቸው ቅርጽ ይሄንን ይመስላል።